ሁሉም ቤተሰቦች እንዴት በተፈጠረው ነገር አዝነዋል። በተለይ ደግሞ አምነን ቤተሰቡ የቤቱ ንብረት የአባቱ ማስታወሻ ድንገት ማጣቱና እንደ አመድኡ ድንገት መውደሙ አሳዝኖታል። ማን ነው ግን ከዚህ በስተጀርባ ያለው እያለ መጨነቁን አላቆመም። በተለይ የቤት ሰራተኛቸው ከልጅነቱ ጀምሮ ኮትኩታ ያሳደጉት እናት ዛሃራ የዛ ቤት መዓዛ፣ ሁሉም ነገር የእቃው አቀማመጥ ትዝታ ስላለባቸው በቀላሉ ከዛ ቤት ልቀው የተለያየ የተሞላቀቀና ዲዛይኑ ያማረ ቤት ቢገቡም እንኳ ያ ቤት እንደሚናፍቃቸው እያለቀሱ ገለጹለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። የድር ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የድር ድራማ ሲጀምር ቤቱ ወድሞ እነሱ በመከራ ተርፈው ያለ የሌለ ዕቃ፣ ዶክመንት፣ የድርጅቱ ሁሉም ወረቀት፣ ሁሉም ነገር አመድ ሆኖበታል። አምነን ክፉኛ ተጨንቋል። በተለይ ደግሞ የቤተሰቦቹ ማስታወሻ ነበር ያደገበት የአባቱ ቤት። በቃ ሁሉንም ነገር የሚያስታውሰው አባቱና እናቱ በህይወት ባይኖሩም እንኳ በቃ ያ ቤት ለሱ ትልቅ ነገር ነበር። እና ዛሃራም እያለቀሰች ያ ቤት ጥሩ ነበረ፣ ሁሉም ነገር መዓዛው፣ አቀማመጡ ጥሩ ነበር እያለች እያዘነች ቤቱ በሙሉ አዝኗል። ደግነቱ ሁሉም ማንም ምንም አደጋ ሳይደርስበት በሰላም ስለወጡ ትንሽ ቢሆኑም ደስተኛ ናቸው። ቢሆንም ግን በጣም ተጨንቀዋል። ጀሪ ተብዬዋ በቃ አዲስ ክፍል አዲስ ቤት የቤቱ ዲዛይን አምሯት አለ። እሷ የምትፈልገው የሰው ፍቅር አይደለም። በቃ የቤቱን ዲዛይን እያየች ቤቱ ማማሩንና ይሄ ቤት በእሷ ባለቤት ያምነን መሆኑን ቼክ ስታረግ ዙሪያውን እየዞረች አየችው። ኪችኑንም እምድር ፎቁንም ግቢውንም ሳይቀር ብቻ ለሷ ምን ያው የባሏ ቤት ስለሆነና እሷን ባለቤቱ ስለሆነች ደስ ብሏታል። ብሌን ሞርዚናን ይዛ ሞርዚና ስለታመመች ካጠገቧ ቁጭ አድርጋ እንዳትፈራ አድርጋ ለሷ ሞቅ ሸብረቅ ያለ ክላስ ተሰጥቷታል። ቆንጆ አልጋ፣ በዙሪያው በግድግዳዎች የተለጠፉ ስዕሎችና አንድ ሴት ልጅ ልትተኛበት የሚችለው የተዋበ ክላስ ላይ ተሰጥቷታል። ዙሪያውን እያየች ከዚህ በፊት የእናቷን በትልቁ የተሳለ ስዕልና ፎቶ የአምላኳን እንትን ይዛ ነበረ ፍራሽ ላይ የምትተኛው። ግን አሁን ልዩ በሆነ መልኩ ዲዛይን ተሰርቶ ስታየው ቢሆንም ያ ቤት ይሻል ነበር፣ የሆነ ነገር አለ ያ ቤት ደስ የሚል ነገር አለው እያለች የተሻለ ቢያገኙም እንኳ አሁን እንደዛኛው እንደማያስደስታቸው ሁላቸውም ያያሉ። ሜርሲ ተብዬዋ ትንሽም ቢሆን ፊቷ ላይ ጫር ብሎ በሳቱ ምክንያት እያየች ማለቃቀሷንና በተለይ በሞርዚና ላይ ማፌዟን ተያይዘዋለች። ሙስጠፋ የሲፈን ሁኔታ እያሳሰበው ጠርቶ ለምን እንደዚህ እንዳደረገችና ከዚህ በፊትም ህፃኗን አሳግታ የድርጅቱን ግማሽ ለመቀበል የቅዱ አላማ እሷ የሀሳቡ እሷ ስለሆነች እንዴት የምታደርጊውንና የምትፈጽሚውን ነገር ለምን አልነገርሽኝም ብሎ ተቆጣት። ከሷ በቃ ከዚህ በኋላ ምንም የሚያስፈራኝ ነገር የለም። የእናቴን ግማሹን በቀል ተበቅዬላታለሁ። እናቴ ወጣትነቷን ልጅነቷን ሁሉን ነገር ሰውታ ብዙ ነገር አድርገዋታል፣ ብዙ ነገር አሳጥተዋታል። ከዛም አልፎ ተርፎ ህይወቷን ነጥቀዋታል። እና የእናቴን ነገር ለመበቀል ነው ዝግጁ ነኝ። ከዚህ በኋላ ብጋለጥምና ብሞትም እንኳ ችግር የለብኝም፣ ለሚመጣው ዝግጁ ነኝ ብላ ለሙስጠፋ ነገረችው። ሙስጠፋ እህቱቱ ምኑቱ ሳይታወቅ ክፉኛ ያዝንላታል። በቃ እንደዚህ ማድረግሽን አቁሚ፣ ጊዜ ሲሄድ እኮ መታወቁ አይቀርም። እኔ ደግሞ አንቺን ማጣት አልፈልግም፣ አንቺን ብዬ እኮ ነው እዚህ የመጣሁት እያለ ነገሮችን መከፋታቸውን ሲያይ ከዚህ የበለጠ ሌላ ነገር እንዳታደርግ መጠንቀቅ እንዳለባት አስረድቷታል። እሷ ግን ምንም መስሚያ የለኝም፣ የእናቴን በቀል በተለይ እነሱ ሀብታም ሆነው እንደፈለገ እየተሞላቀቅ አድጎ የእኔን ቁስልና የእናቴን ቁስል መረዳት አለበት። እታይ ዝቅ ብሎ ህይወት እንዴት መኖር እንዳለበት ማወቅ አለበት። ገና ለገና ወደፊት መቀጠል አለብኝ ብላ ተያይዘዋለች። የምነን እናት ቤቱን ዞር እያሉ አዲሱ አያቱ መጡ። በር ተቆረቆረ። ወይዘሮ ዛሃራ ከፈተችና እንዲገቡ ጋበዘቻቸው። በሰላም ከገቡ በኋላ ዞር ብለው ቤቱን ከቃኙ በኋላ እናትየው የአምነን እናት ከዚህ በፊት ይህንን ቤት እንዲኖር አዘጋጅተውለት ስለነበርና ቤተሰቡ ሁሉ የሚሰበሰብበት እናትና አባቱ ከመሞቱ በፊትም እዚህ እየመጡ እንደሚያርፉበት ጠንቅቀው ያውቃሉ። እዚህ ለመኖሩና ክፉውን ደጉን ለመለየት ያንን የመሰለ ቤት ማንን እንደዚህ አይነት አደጋ
እንደፈጠረበትና ልጄን አምነንን እንዴት እንደሚወዱት ለገንዘብ ብሎ ማን እንዴት ተጠጋውና በችግሩና በሀዘኑ ሰዓት ከጎኑ ማን እንደሆነ ማወቅ እፈልጋለሁ ብለው ቆርጠው ተነስተዋል። በመጨረሻ ሁሉንም ሰላም ካሉ በኋላ በተለይ ሜርሲናን ብዙም አልወደዷትም። የሁኔታውን ማናት ጄሪን ጠሩና የአምነን ባለቤት መሆኗ ሁሉን ነገር ቸክ ካደረጉ በኋላ በሆነ ነገር ሊፈትኗት ታስበዋል። ይሄ ቤት ያንቺ ነው፣ በቃ ይሄ ቤት ባንቺ ስም መዞሩ አይቀርም። ይልቅ ከልጄ ልጅ ጎን ቆሚ። አምነን በቃ ብዙ ጊዜ ወንዶች ስሜታዊ ናቸው፣ እኛ ደግሞ ሴቶች በቅንጭላታችን እያሰብን የምንመራቸው ናቸው። ስለዚህ ከጎኑ መቆም አለብሽ እያለች መከረቻት። ጄሪ ተብያዋ ቤቱ በስምሽ ነው የዞረው፣ በስምሽ መዞሩ አይቀርም ብላ ስትነግራት በጮቤ እየረጎጠች ዙሪያውን ቤቱን ማየት ጀመረች። የአትክልቱ፣ የመናፈሻው፣ በቃ ኪሽኑ፣ ዲዛይኑ፣ ሁሉም ነገር ቤቱ፣ ስፋቱ፣ ማማሩ ስታየው በቃ ይሄ ቤት የኔ ነው እያለች ቦረቀች። እሷ ለሙስጠፋ ፍቅር ያልተመለሰ ሴትዮ አሁን ለአምነንም የተጠጋችው ለገንዘብ መሆኑን የአምነን አያት እንግዲህ ለማወቅ በቀላሉ ይረዳቸዋል። በመጨረሻም ብሌን ኩርትምትም ብላ በተኛችበት የአምናንን ሸሚዝ ይዛ አጠገቧ ታቅፋ ተኝታ ነበር። ቤቱን እየቃኘች እያለ ድንገት ባጠገቧ ስታልፍ የብሌንን ክላስ ስታይ ክፍት ስለነበር ከብሌን ክላስ ስትገባ እንግዲህ የአምናንን ሸሚዝ ታቅፋ ስለነበር ጄሪ ስታየው ሁኔታዋን ግራ ገባት። ምን እያረገች ነች ልጅ? የአምናን ሸሚዝ እንደዛ ታቅፋ የተኛችው ለምንድን ነው እያለች ግራ ገባት። በሌላ በኩል እንግዲህ ቃል ተብዬው የአምነን ጓደኛ እውነተኛ ጓደኛ ቢሆንም አይሆንም በግልጽ ባይታወቅም ከአምነን ጓደኛ ሊረዳው ፈልጓል። ማለት ከጎኑ በመቆም አሁን በደረሰበት ችግር አይዞ፣ ግን ደግሞ ይህን ነገር ማቆም የለብህም። ከዚህ በፊት ልጅቷን ህፃኗን አግተው የድርጅትህን ግማሽ ለመካፈል የተነሱ ልጆች አሁን አላማቸውና እቅዳቸው አንተን ባዶ ማድረግና አንተን ወደታች ቁልቁል መስደድና ዲሃ ማድረግ ነው። ስለዚህ አስብበት። እነዛ ልጅቷን ህፃኗን ያግቷትን ሰዎች አጣርተህ ደርሰህ ማንና ምን እንደሆኑ ማወቅ አለብህ ብሎ ጠቁሞታል። እንግዲህ አምነን አሁን ይሄን በጠቆመበት ሁኔታ ለመጠንከርና የሆነ ነገር ለማድረግ አስቧል። ወንድ ልጅ ሲያለቅስ ሲያጣ በጣም ነው የሚደብረው። አምነን ሲያለቅስህ እና እሺ ደግ በቃ የሆነ ማጣራት አለብኝ እያለ አያቱ ጋር አድርጎ ሰዎች ጥሩ ናቸው፣ በዙሪያ ያሉ ሰዎች ሳቅና ጨዋታ ይታይባቸዋል እያለች አዎ እኔ ሁሉም ሰዎች ጥሩ ናቸው፣ በችግሬና በሀዘኔ ሰዓት ከጎኔ ቆመዋል። ግን የሚገርመው አያቴ ከዚሁ መካከል ለእኔ ጠላትና መጥፎ ሰው ማን እንደሆነ ማወቅ አልቻልኩም እንጂ እያለ ለአያቱ ጠቆም አደረጋት። አያቱን ብትሆን ብልሃተኛ ናት። ቀስ በቀስ መግለጡ አይቀርም፣ ለጊዜ ብቻ ስጠው። ከዛም ነው የመጣሁት፣ ከዚህ በኋላ ከጎንህ ነኝ፣ አይዞህ፣ አንተ እንደዚህ ስትሆን ማየት አልችልም እያሉ አበረታቱት። እና ጄሪ ተብዬዋ ከብሌን ያቀፈችውን ሸሚዝ ለመላጥ እጇን ላክ ስታረግ ድራማ ያልቃል። ቆይ ምን አስባ ነው እስቲ? ጄሪ ገንዘብ እንስፍስፍ ሙስጠፋ እንዳለው በቃ ጄሪ እንስፍስፍ ያለችው ገንዘብ ላይ ነው። እና አያትየው አሁን የመጣችው የአምነን አያት በቀላሉ ማን ጥሩ እንደሆን ማን መጥፎ እንደሆን በቀላሉ የሚያውቁ ብልሃተኛ ሴት ናቸው ብዬ ነው የማስበው። እና ውድ ቤተሰቦችዬ የድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። አመሰግናለሁ። ባይ ባይ። ቻው